አውቶቢስ ማሞቃቻ ተዳፍሮ የት ነው ጥጉ የት ነው መሃሉ የመጣ መሃሉ የኛ ዳሩም የኛ ከባለክ ትሄዳለህ ጎንደኛ እጂ ቆርጠይ ጡዲ ቆርጠይ ያው ማዝናንልህ ዛራ ወጣኒ ሰው ዲበይ ይመስላል ሙዚቃ ሽምጥ እየጋለበችኝ ነው። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። በእውነት አቅም የለውም። አይችልም። ለዚህ ንግግሩ የዮኒ ማኛን አንጀት አርስ የሆነ ምላሽ አድምጠን እንመለስ። አንተ ካክ ልንገር ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተላል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አረግ። ወንበር ስላለ የወንበር ጉዳይ ተሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረም አሁን ጴንጤ ዘፈን ኃጢአት ነው እያለ ወንድም ሙስሊም ዘፈን አራብ ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማ። እኔም መሳደብ መብት መስሏል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳይ ብዬ ማሳሰር ይችላል። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን ቆይ የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም ሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። አታሸንፈኝም ብዬ ነበር አይደለም? እኛን አትችሉንም እኮ እኛ ምን ይቻላል ማረፋችሁን ዘግተህ ተቀመጡ ለማለት ነው። ይሄን ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation I want to make sure you make a video about Teddy Afro because they're threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድብልጥማጡን ነው የምናጠፋው። ፍቅር ሲዝም የአብቹ ንግግር አንጀቱን ሲያሳርረው ያለውን አድምጠን እንመለስ። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ አይደል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? በሚሊዮኖች ሰው እየገደልክ ብላ አሰክሰን እባክህ ወሬኛ። ስለታሰሩት የቴዲ አፍሮ የቅርብ ወዳጆች ጉዳይ ምን አዲስ ነገር አለ የሚለውን ተከታትለን እንመለስ። ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል።
ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ፣ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? ጋዜጠኛ መሳይ ተፈራ አሁን ላይ የኢትዮጵያ ህዝብ አይኑን በደንብ ገልጦ ቴዲ አፍሮ ሊጠብቀው ይገባል ሲል መልእክቱን አስተላልፏል። አብይ አህመድ ቂመኛ ነው፣ በጣም ክፉ መሪ ነው። ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን። ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን ነው። ከሱ የከፋ አብይ አህመድ ምናልባት ቴዲ ላይ ሊወስድ የሚችለውን እርምጃ ካለ በጋራ የምናየው ነው። የኢትዮጵያ ህዝብ አይኑን በደንብ ከፍቶ ቴዲን መጠበቅ አለበት። ወደኋላ ላይ ማንሳት አለበት። ይህንን ልጅ መጠበቅ አለበት። የቤት ስራውን ጨርሷል። እንደ ሀገር የዜጋ ኃላፊነቱን፣ ውዴታውን፣ ግዴታውን ተወጥቷል። የሚቀረው እኛ ነው። እዳው እኛ ላይ ነው ያለው። እንዴት ልናደርግ እንችላለን የሚለው ከዚህ በኋላ ሁላችንም ኃላፊነት ወስደን የቤት ስራችንን መስራት ይገባናል። እንዳልኩ ዳስጠል ብዙ መልእክቶች አሉት። ተስፋ አለው፣ ቁጭት አለው፣ ንዴት አለው፣ ብስጭት አለው። ታሪክን ያስተምረናል። እንዴት በመርዝ ጋዝ አባቶች አያቶቻችን በመርዝ ጋዝ ያን ሁሉ እልቂት ተፈጽመው ኢትዮጵያን እንዳቆዩ ታሪክ ይነግረናል። አሁን የደረሰብንን የተከዳነውን በአብይ አህመድ ክህደትን የተፈጸመብን ኢትዮጵያን ብሎ አምነነው ሁላችንም ግድ የለም እድል እንስጠው ብለን ከገባን በኋላ አውላላ ሜዳ ላይ ጣለን። በተለይ ኢትዮጵያ ብለን ለምንጮህ ያንን ሁሉ ነው በዚህ ግጥም ውስጥ አስገብቶ ቁጭቱን የገለጸው። በነገራችን ላይ ቴዲ 8 ዓመት ቆየ ይላሉ። 8 ዓመት አልቆየም። በመሃል እየመጣ 2 ሙዚቃዎችን ማንሳት እንችላለን። በህልውና ጦርነት ተብሎ በተገለጸው ጊዜ ሁሉም ተሰብስቦ አብይ አህመድ ያዘጋጀው አንድ መርሃ ግብር ነበረ። ኢትዮጵያን አትፈርስም የሚል የአብይ አህመድ መፈክር ነው። ካንጀት ያልዘለቀ ምላሱ ላይ የሚንከባለል። ያንን ተከትሎ 2 አልበም ተዘጋጅቶ ነበረ፣ 40 ሙዚቃዎች። ያንን ድምፃውያን እየተቀባበሉ በግልም በጋራም የሚዘፍኑት የአብይ አህመድ አልበም። እዛ ላይ ቴዲ እንዲሳተፍ ብዙ ተሞክሯል። ከዚህ በተጨማሪ በጦር ግንባሮች፣ በማሰልጠኛ ካምፖች ሰራዊቱን እንዲያነቃቁ ድምፃውያን በሰልፍ በገቡበት ጊዜ ፍቃደኛ ያልሆነው ቴዲ አፍሮ ነው። ይህንንም በግል በማህበራዊ ፌስቡክ ላይም ገልጬዋለሁ። በወቅቱ እኔ እዛ በነበርኩ ጊዜ እነ ባጫ ደበሌ ጠይቀውኛል። ከቴዲ ጋር ምግባባ መስሏቸው፣ ቴዲንም ማሳምን መስሏቸው ጠይቀውኛል። በዚህን ወቅት ላይ ለሀገሩ ውለታ ካልዋለ ሁሉም የኪነ ጥበብ ሰዎች በጋራ ኢትዮጵያን ለማዳን በተሰለፉበት ጊዜ እሱ ዝም ማለት የለበትም የሚል ነው ከነባጫ ደበሌ የመጣው። እኔ ደግሞ ቴዲን ለማሳመን የሚያስችል መግባባትም የለኝም በወቅቱም አሁንም። ያን ሁሉ ባደረገ ጊዜ ግን መጨረሻ ላይ ያወጣውን ማነው ሙዚቃ ታስታውሳላችሁ? አርማሽ የሚለው ቀናበል ቀናለው ገና ብሎ ያወጣው እውነት ለመናገር በጣም በጣም ልዩ የሆነ ሙዚቃ ነው። ከዛም በኋላ አብይ አህመድ ምንድነው ችግኝ እየተከለ ኢትዮጵያውያን በገፍ እየተገደሉ በነበረበት ጊዜ በተለይ በወለጋ በአንድ ምሽት በተለያዩ የወለጋ አካባቢዎች 500 የአማራ ተወላጆች በገጀራ ታርደው በጥይት ተመተው ተገለዋል። በሁለተኛው ቀን ይመስለኛል አብይ አህመድ የሆነ መግለጫ ላይ ስለዚህ ጉዳይ አንስቶ ለነዚህ ለሞቱትም ይሄ ችግኝ እንደ ጥላ ይሆናቸዋል ብሎ በጣም ነውር ንግግር ተናግሯል። ያንን ተከትሎ ቴዲ አፍሮ ናኦት የሚል ነጠላ ዜማ አውጥቷል። በእልፍ አላፍ ሬሳ ሳር ያለመልማል ብሎ ቀጥታ አብይ አህመድን የሚመለከት ዘፈን የዘፈነው። በዛም አቂመውበታል። ሌሎች ነገሮችን ልንጠቅስ እንችላለን። አብይ አህመድና ቴዲ አፍሮ መሃል ያለው ብዙ ታሪኮች የምናውቋለን። ስለዚህ ቴዲ አፍሮ 8 ዓመቱንም ዝም ብሎ አልተቀመጠም። ዝምታው በራሱ ብዙ ነገር ይነግረን ነበረ።
ሌላው በየድግስ ቤቱ ሲሯሯጥ በየመንግስት ዝግጅቶች ላይ ፊቱን ለማስመታት በዚህም በዚያም ድንኳን ሲሰብር በነበረ ጊዜ ቴዲ አፍሮ ግን ክብሩን ጠብቆ ኢትዮጵያዊነቱን ጠብቆ ስሙን ጠብቆ ዝናውን ተቆጣጥሮ ምንም ከማንም ጋር ሳይነካካ ዛሬ ይኸው ይህን ትልቅ ድንቅ ስራ ሰርቶልናል። የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ዳስ ጣል ማለት ምን ማለት ነው? ዳስና ድንኳን ይለያያል። ድንኳን የሐዘን ነው። ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋሉ። በትልቁ ዳስ ይጥላል። ከአማራው ለምደው ማለት ነው። አሩሲ ብትሄድ ኦሮሞ ዳስ አለ። ለምን? ተጋብቷላ። ከአማራው ባህል ይወራረሳል። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።